ኩስ ከሆነ እንቁላሉን እዛው ላይ ስለሚያበስልብን በረድ ሲል ነው ይዤ የተመለስኩት። ከዛ እዚህ ላይ ከመጥበሻው በሳህናችን ላይ በምናለውስበት እቃ ላይ አድርገን ደግሞ ያው የሚያስፈልጉን ግብአቶች ጨምረን እንሰራለን። አሁን እዚህ ጋር አንድ እንቁላል ጨምሬበታለሁ። ከዛ የተወሰነ ጨው እንዲሁም ደግሞ ቁንዶ በርበሬ በግምት 1 ሻይ ማንኪያ ብትጨምሩበትም ትችላላችሁ። ከዛ ዱቄት የተወሰነ እንጨምርበታለን። ያው የሚያያይዘው ዱቄት ስለሚያስፈልገው ነው። ከዛ በደንብ አድርገን እዚህ ጋር እንለውሰዋለን። ያው እዚህ ጋር በደንብ አድርጌ ለውሼው ተመልሻለሁ።